ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ከጂኤምኤን ቴሌቪዥን በዚህ ሰዓት የሚደርሱ ስፖርታዊ መረጃዎችን ይዘን ቀርበናል። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነ አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። የእግር ኳስ አፍቃሪያን በጉጉት የሚጠብቁት የ2024-25 የውድድር ዘመን የአውሮፓ ሊግ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት በስፔን ቢልባኦ በሚገኘው ሳን ማሜስ ስታዲየም ይካሄዳል። ተጨማሪ ያለን ይህ ታሪካዊ ፍልሚያ በእንግሊዝ ማንቸስተር ዩናይትድ እና ቶተንሃም መካከል ይደረጋል። ከ53 ሺህ በላይ ተመልካችን የሚይዘው ዘመናዊ ሳን ማሜስ ስታዲየም ለዚህ ታላቅ ፍጻሜ ጨዋታ ዝግጁ ሆኗል። የእንግሊዛውያን ክለቦች ማንቸስተር ዩናይትድ እና ቶተንሃም የሚፋለሙበት የዛሬው የአውሮፓ ሊግ ፍጻሜ ጨዋታ ስድስተኛው የእንግሊዛውያን የእርስ በእርስ ፍልሚያዎች ሆኖ በታሪክ ይመዘገባል። ይህ ጨዋታ ሁለት የአንድ ሀገር ቡድኖች የሚፋለሙበት አራተኛው የአውሮፓ ሊግ ፍጻሜም ነው። ለቶተንሃም ደግሞ ሶስተኛው የአውሮፓ ሊግ ፍጻሜ ጨዋታ ነው። ቶተንሃም ሆትስፐርና ማንቸስተር ዩናይትድ በአውሮፓ ውድድሮች ሲገናኙ ይህ ሁለተኛው ነው። ቶተንሃም በዚህ ውድድር ዘመን ዩናይትድን በሁሉም ውድድሮች 3 ጊዜ አሸንፏል። በፕሪሚየር ሊጉ 2 እና በሊግ ካፕ 1 ጊዜ ሲያሸንፍ በአንድ የውድድር ዘመን ዩናይትድን 4 ጊዜ አሸንፈው ኤቨርተን በ1985-86 ብቻ ነበር። ቶተንሃምም ይህንን ታሪክ ይደግማል ወይስ የሚለው የዛሬው ጨዋታ መልስ ይኖረዋል። የማንቸስተር ዩናይትድ በበኩሉ የአውሮፓ ሊግ ውድድር በዚህ የውድድር ዘመን ምንም አይነት ሽንፈት አላስተናገደም። ከ14 ጨዋታዎች ውስጥ 9ኙን አሸንፎ 5ቱን አቻ አጠናቋል። የአውሮፓ ሊግን ያለ ሽንፈት ያጠናቀቀው አራተኛው ቡድን ለመሆን እድሉ በእጁ ነው። የዛሬውን ፍጻሜ ማሸነፍ እድል ድርብርቡ እንዲሆንም ያደርግለታል። ለዩናይትድ ይህ የፍጻሜ ጨዋታ 9ኛው የአውሮፓ ፍጻሜ ጨዋታ ሲሆን ከእንግሊዝ ክለቦች ውስጥ ሊቨርፑል ብቻ ነው 15 ጊዜ ለፍጻሜ በመድረስ የሚበለጠው። ከዩናይትድ ብሩኖ ፈርናንዴዝ እና ከቶተንሃም ደግሞ ዶሚኒክ ሶላንኬ በዚህ የውድድር ዓመት ድንቅ ብቃታቸውን አሳይተዋል። ሶላንኬ በዩናይትድ ላይ ባደረጋቸው የመጨረሻ 4 ጨዋታዎች ግብ አስቆጥሯል። የቶተንሃሙ አሰልጣኝ አንጄ ፖስቴኮግሉ የአውሮፓ ፍጻሜ የደረሱ የመጀመሪያው አውስትራሊያዊ አሰልጣኝ መሆን ችለዋል። የዩናይትዱ ሮበን አሞሪም ደግሞ በመጀመሪያው የውድድር ዘመን ከዩናይትድ ጋር ዋንጫ በማሸነፍ ከጆዜ ሞሪኖ እና ኤሪክ ቴን ሃግ ጋር ታሪክ ለመጋራት ዛሬ ምሽት ጥረት ያደርጋሉ ተብሎ ነው የሚገመተው። በእንግሊዝ ፕሪሚየር ሊግ ከተጠበቁት በታች ወርደው የተገኙት ዩናይትድ እና ቶተንሃም ይህን ዋንጫ ማግኘት በብዙ ይፈልጋሉ። በሊጉ አንድ ጨዋታ እየቀረ ማንቸስተር ዩናይትድ 16ኛ እና ቶተንሃም ደግሞ 17ኛ ደረጃ ላይ ይገኛሉ። ይህ ደካማ አቋማቸው በደጋፊዎቻቸው እያስተቻቸውም ነው። በተለይ የቶተንሃም ደጋፊዎች አንጄ ፖስቴኮግሉን እንዲሰናበቱ ከመጠየቅ አንስቶ በአደባባይ እስከ መቃወም ደርሰዋል። አሰልጣኙ ቀጣይ ቆይታቸው አጠራጣሪ ሲሆን በዛሬው የፍጻሜ ጨዋታ ከተሸነፉ ደግሞ የስንበታቸውን ደብዳቤ ራሳቸው እንደጻፉት ይቆጠራል። ከፈርጉሰን በኋላ አሰልጣኝ አልወጣለህ ያለው ማንቸስተር ዩናይትድም በአሰልጣኝ አሞሪም ይበልጥ ተስፋ ለማድረግ ዛሬ ከፖርቹጋላዊ አሰልጣኝ ድልን ይፈልጋል። ይህንን ጨዋታ ድል ማድረግ ከዋንጫ በተጨማሪ በቀጥታ የአውሮፓ ሻምፒዮንስ ሊግ ተሳትፎን ያስገኛል። የእንግሊዝ ፕሪሚየር ሊግ ደካማ ዓመታቸው መሸፈኛና ፊት የዞረባቸው ደጋፊዎቻቸውን መደለያ ጭምርም ነውና ክለቦቹ የዛሬውን ጨዋታ ዋጋው ብዙ እንደሆነም እየተነገረ ይገኛል። የጀርሚ ፍሪምፖግን ዝውውር ያጠናቀቀው የመርሲሳይዱ ክለብ ሊቨርፑል የበርንማውዙን ወጣት የግራ መስመር ተከላካይ ሜሎስ ኬርኬዝን ለማስፈረም በጥሩ ቁመና ላይ እንደሚገኝ ተገልጿል። የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን በመሆን ያጠናቀቀው ሊቨርፑል በቀጣይ የውድድር ዓመት ይበልጥ በተሻለ ጥንካሬ ለመምጣት ከወዲሁ እንቅስቃሴዎችን በማድረግ ቀጥሏል። ከእንግሊዛዊ ተከላካይ ትሬንት አሌክሳንደር አርኖልድ ጋር የተለያዩ ቀያዮቹ በምትኩ ኔዘርላንዳዊ ተከላካይ ጀርሚ ፍሪምፖግን ዝውውር ማጠናቀቃቸው ይታወቃል። አሁን ደግሞ በያዝነው የውድድር ዓመት በፕሪሚየር ሊጉ ምርጥ ብቃቱን ማሳየት የቻለው ሃንጋሪያዊ የግራ መስመር ተከላካይ ሜሎስ ኬርኬዝን ከበርንማውዝ ለማስፈረም በጥሩ ቁመና ላይ እንደሚገኙም ተገልጿል። የ21 ዓመቱ ኬርኬዝ በበርካታ የእንግሊዝ ፕሪሚየር ሊግ ክለቦች ተፈላጊ ተጫዋች ቢሆንም ቀዳሚ ምርጫው የሀገሩ ልጅ የሆነው ዶሚኒክ ሶቦዝላይ የሚጫወትበት የመርሲሳይዱ ክለብ ሊቨርፑልን ማድረጉም ታውቋል። የቀያዮቹ አሰልጣኝ አርኔ ስሎት በተለይም በኤንዲ ሮበርትሰን እና ኮስታስ ሲሚካስ የሚመራው የግራ መስመር ክፍላቸው ላይ ተጨማሪ ማጠናከሪያ ማድረግ እንዳለባቸው ማመናቸው ተገልጿል። በርንማውዝ በያዝነው የውድድር ዓመት ሌላኛውን ወጣት ተከላካይ ዴን ሃውሰንን ለስፔኑ ኃያል ክለብ ሪያል ማድሪድ 50 ሚሊዮን ፓውንድ በሆነ የዝውውር ዋጋ መሸጡ አይዘነጋም። ሊቨርፑል ክፍተቶችን ለመሙላት ተጨማሪ ዝውውሮችን ለመፈጸም በዝውውሩ ንቁ ተሳትፎን እንደሚያደርግ የሚጠበቅ ሲሆን ይህንንም ኔዘርላንዳዊው አሰልጣኝ አርኔ ስሎት ያረጋገጠበት ጉዳይ ሆኗል።
የሰሜን ለንደኑ ክለብ ከመሃል ሜዳ ተጫዋቹ ጆርጂኒዮ ጋር ለመለያየት መቃረቡ ተዘገበ። የብራዚሉ ክለብ ፍላሚንጎ ከዓለም የክለቦች ዋንጫ ጅማሩ በፊት የተጫዋቹን ዝውውር ለማጠናቀቅ እየሰሩ መሆናቸው ተገልጿል። ከአንድ ወር በኋላ በመድፈኞቹ ቤት ያለው ኮንትራት የሚያበቃው ጆርጂኒዮ በነፃ ዝውውር ፍላሚንጎን ይቀላቀላል ተብሎም ይጠበቃል። የ33 ዓመቱ ጆርጂኒዮ በፍላሚንጎ ቤት እስከ 2028 የውድድር ዘመን የሚያቆየውን ኮንትራት የሚፈራረም ይሆናል። የብራዚሉ ክለብ ፍላሚንጎ በዓለም የክለብ ዋንጫ ጨዋታዎች ከኤስፕራንስ ቱኒዝ እና ቼልሲ ጋር እንደሚጫወቱ መርሃ ግብሩ ያሳያል። የላሊጋው ክለብ ሪያል ማድሪድ የግራ መስመር ተጫዋቹን አልቫሮ ካሬሬስ ለማስፈረም ከቤኔፊካ ጋር ንግግር መጀመራቸው ተገለጸ። ካሬራስ በቤኔፊካ ቤት 50 ሚሊዮን ዩሮ የውል ማፍረሻ በኮንትራት ላይ ሲኖር ሎስ ብላንኮቹ በአነስተኛ ገንዘብ ሊያስፈርሙት እንደሚችሉም ተጠቁሟል። የ22 ዓመቱ አልቫሮ ካሬራስ የሪያል ማድሪድን የመቀላቀል ፍላጎት ያለው ሲሆን ክለቡ እሁድ ካለበት የፖርቹጌዝ ካፕ ፍጻሜ በኋላ ለቡድኑ እንደሚያሳውቅ ይጠበቃል። በተጫዋቹና ክለቡ መካከል ከእሁድ ጨዋታ በኋላ በሚደረግ ድርድር ከስምምነት እንደሚደርስ ፍንጭ ተሰጥቷል። ዝውውሩ የሚሳካ ከሆነ ሎስ ብላንኮቹ አልቫሮ ካሬሬስን ከሳምንታት በኋላ በሚጀምረው የዓለም ክለቦች ዋንጫ እንደሚጠቀሙበትም ተዘግቧል። አልቫሮ ካሬሬስ በሪያል ማድሪድ አካዳሚ የነበረ ሲሆን በፈረንጆቹ ከ2017 እስከ 2020 ለዋናው ቡድን ምንም አይነት ግልጋሎት ሳይሰጥ ወደ ማንቸስተር ዩናይትድም ተቀላቅሎ ነበር። ካሬሬስ በቤኔፊካ ቤት 65 ጨዋታዎችን አድርጎ 5 ጎሎችን ሲያስቆጥር 6 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል መቻሉም ተዘግቧል። ክቡራትና ክቡራን ተመልካቾቻችን ስፖርታዊ መረጃዎች የእስካሁኖቹን ይመስሉ ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጄሜን ዝግጅቶች ጋር ሰናይ ምሽት ተመኘሁላችሁ።